እንዴት ናችሁልኝ? ዛሬው ነኝ ሁሉ ሰላም ነው አለው። ለማታውቁኝ ዛሬውን ግርማ እባላለሁኝ። በኢትዮጵያ ውስጥ በባህል በቱሪዝም በሆስፒታሊቲ ጉዳዮች ላይ የምሰራ ጋዜጠኛ ነኝ። ከዛ ውጭ በዘርፉ ላይ ማማከር ስራ እሰራለሁኝ። ሰሞኑን እንግዲህ የውብ ሀገር የዩቲዩብ ቻናል ከፍቻለሁ እና በተለይ ከዚህ በፊት ምናልባት በዩቲዩብ ቻናል መጥቼ አላቅም። ለመጀመሪያ ጊዜ ነው በሶሻል ሚዲያ ስመጣ። ነገር ግን የምሰራቸው ቪዲዮዎች በተለያዩ የቴሌቪዥን ጣቢያዎች በነሱ ዩቲዩብ ቻናል ፕሮግራሞች ሲተላለፉ ተመልክታችሁ ሊሆን ይችላል። ይህ ግን በራሴ በግሌ የከፈትኩት የዩቲዩብ ቻናል በአጠቃላይ ስለ ኢትዮጵያ ባህል፣ ስለ ኢትዮጵያ ቱሪዝም፣ ስለ ኢትዮጵያ ሆስፒታሊቲ ኢንዱስትሪ፣ ስለ ኢትዮጵያ ባህላዊ ሀብቶች የተለያዩ የጉዞ ፕሮግራሞችን የምትመለከቱበት የዩቲዩብ ቻናል ነው። ምናልባት በዚህ ሙያ ላይ በጣም ኤክስፒሪየንስ አላቸው ከሚባሉ ጋዜጠኞች መካከል ምናልባት አንዱ ሆናለሁ ብዬ ነው የማስበው እና ኢትዮጵያ ውስጥ ብዙ ቦታዎች ላይ ትራቭል አድርጌያለሁ። አይ ቲንክ ኦል ኢን ኦል ኢትዮጵያን ዞሬ ተመልክቻለሁ። ባህል ላይ በጣም ፓሽን አለኝ። አድቬንቸር ነገር በጣም እወዳለሁ። በማይስና በሆስፒታሊቲ ላይ ደግሞ በደንብ እሰራለሁ እና እነዚህን ጉዳዮች በተመለከተ በደንብ ቆንጆ ቆንጆ ነገሮችን በዚህ ዩቲዩብ ቻናል ላይ አቀርብላችኋለሁ። ከእናንተ የሚጠበቀው ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ ብቻ ነው። ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉበት። አዳዲስ ሀሳቦችን ሼር እየተደራረግን አብረን እየተለዋወጥን የምንዘልቅበት የዩቲዩብ ቻናል ነው። ምሽት ሰኞ ቪዲዮ እለቅላችኋለሁ፣ የትራቭል ቪዲዮዎችን እለቅላችኋለሁ። ከዚያ ባሻገር ግን ዘውትር ሰኞ ማታ ሁለት ሰዓት ነው ያሰብኩት። እንግዲህ ከዚህ በኋላ እሱን ሰዓቴን እየጠበቅኩ ለመልቀቅ እሞክራለሁ። ከዛ ባሻገር ግን ከትራቭል ቪዲዮዎቹ ባሻገር በተለይ በዚህ በትራቭል ኢንዱስትሪው ላይ መስራት ለምትፈልጉ፣ ቱሪዝም ላይ መስራት ፓሽን ላላችሁ ሰዎች ጠቃሚ የሆኑ ምክሮችን፣ ጠቃሚ የሆኑ ትምህርታዊ ቪዲዮዎችን እሰራላችኋለሁ። ለምሳሌ ጋይድ መሆን የምትፈልጉ፣ ከዛ ባሻገር ደግሞ ላይክ ሃይክ ማድረግ ለምትፈልጉ፣ እንደዚህ አይነት የተለያዩ ከቱሪዝም ጋር የተገናኘ ኤቨንት ላይ መስራት ለምትፈልጉ፣ የቱሪዝም የማይስ ኤቨንቶች ላይ መስራት ለምትፈልጉ አዳዲስ ሀሳቦችን ለስራችሁ የሚጠቅማችሁን ነገር ለማቅረብ ለመስራት እሞክራለሁኝ እና እነሱንም መሀል ላይ ቪዲዮዎችን እለቅላችኋለሁ። ከዛ ባሻገር በጉዞ የሚገጥሙኝ በጣም አስገራሚ ነገሮች አሉ። አርካይቭ የሚያደርኳቸው ብዙ ቪዲዮዎች አሉ። እነሱንም ትመለከታላችሁ። ባህላዊ ቦታዎች ላይ ወስዳችኋለሁ። የኢትዮጵያን የተለያዩ ባህላዊ ስርዓቶችን ትመለከታላችሁ። የምሽት ላይክ የአድቬንቸር የሆኑ ጉዞዎች ላይክ ለምሳሌ ፓርኮች አካባቢ የማደርጋቸው ጉዞዎች ይኖራሉ። እነሱንም ትመለከታላችሁ። የትራቭል ቤተሰቦች ጋር ሄጄ አብሬ ጆይን አድርጌ ከነሱ ጋር ኤክስፒሪየንሳቸውን እንደዚህ የምትመለከቱባቸው ነገሮችንም ለማቅረብ እሞክራለሁ እና ብዙ እቅድ ነው ያለኝ፣ ብዙ ሀሳብ ነው ያለኝ ይመስለኛል። ከእናንተ የሚጠበቀው ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ፣ ቤተሰብ መሆን። እሱን ስታደርጉ እኔንም ታበረቱኛላችሁ። የዩቲዩብ ቻናል ደግሞ ባደገ ቁጥር እንደ ሀገርም የምንፈጥራቸው የተለያዩ ነገሮች ይኖራሉ በሴክተሩ ላይ እና ቱሪዝም ደግሞ በጣም ብዙ ነው፣ ሰፊ ነው። የሚሰራበት ነገርም በጣም ማዕት ነገር ስለሆነ እነሱንም ነገሮች በደንብ ባማከለ መንገድ በተደራጀ መንገድ ለማቅረብ ጥረት አደርጋለሁ እና በዚህ ረገድ አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ። እስከዚህ ሰዓት ድረስ ግን በጣም ብዙ ወዳጆች አሉኝ በዚህ ሴክተር ላይ ሲያበረታቱኝ የነበሩ አብረውኝ የሚሰሩ በጣም የሚገራረሙ ሰዎች አሉ። የእነሱንም ኤክስፒሪየንስ አስፈላጊ ከሆነ እዚህ ዩቲዩብ ቻናል ላይ እየመጣሁ እያቀረብኳቸው ኤክስፒሪየንሳቸውን እንዲያወሩላችሁ አደርጋለሁ። እስካሁን ድረስ ግን አብራችሁኝ ሆናችሁ ለተባበራችሁኝ፣ ዩቲዩብ ቻናል ከፍተህ የራስህን ስራ ለሰዎች ማሳየት አለብህ ብላችሁ ገፋፍታችሁኝ እዚህ ዩቲዩብ ቻናል ላይ ያመጣችሁኝ ቤተሰቦቼ፣ በተለይ ወዳጆቼ፣ ጓደኞቼ እዚህ ሴክተር ላይ ያላችሁ በጣም አመሰግናችኋለሁ። እንቀጥላለን። በጣም አሪፍ ነገሮችን ይዤ እመጣለሁ። ሀገራችን ውብ ናት። የዚችን ውብ የሆነች ሀገር ደግሞ ውብ ሀብቶቿን በውብ ሀገር የዩቲዩብ ቻናል የምትመለከቱበት እድል ከዚህ በኋላ ሰፊ ነው ማለት ነው። ለነበረን ጊዜ በጣም አመሰግናለሁ። በርቱልኝ። ሰብስክራይብ አድርጎ እኔም እመጣለሁ በየሳምንቱ። ከዛ ውጭ አዳዲስ ቪዲዮዎችንም በየመሃሉ ለቅላችኋለሁ። ጉዞ አደርጋችሁ የምታውቁ ሰዎች ታውቃላችሁ ጉዞ ምን ያህል ህይወትን እንደሚያድስ። እሱንም ደግሞ ኤክስፒሪየንስ እንድታደርጉ እድሎችንም አመቻችላችኋለሁ። ከኔ ጋር ትራቭል ማድረግ የምትፈልጉ ካላችሁ አብረን ትራቭል እናደርጋለን። እንዲህ አይነት ነገሮችን እያመቻቸን የምንዘልቅበት የዩቲዩብ ቻናል ነው። ዘሪሁን ግርማ ነኝ። ይህ ውብ ሀገር የዩቲዩብ ቻናል ነው። ሰብስክራይብ ይደረጋ። መልካም ጊዜ